ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሻማ ልንሰራ ነው። ይሄ የሻማ ዋክስ ነው፣ እየቀለጠ ነው ማለት ነው። ማሽኑን ደግሞ ወደ ውጭ አውጥተን ሻማ እንሰራለን ማለት ነው። ዛሬ ጠፍቻለሁ ውዶችዬ፣ በያላችሁበት ሰላምታ ይድረሳችሁ እያልኩኝ ዛሬ ሻማ የመስራት ቀን ነውና ሻማ ልንሰራ ነው ከማዘር ጋር። ተከታተሉን። ቤተሰብ ያላችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ታውቃላችሁ ኢትዮጵያ ገብቻለሁኝ። የኢትዮጵያ ኑሮ ደግሞ እናንተ ባታቁም ትሰማላችሁ ብዬ አስባለሁኝ እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁኝ ውዶችዬ፣ ተከታተሉ። ይሄው ማሽኑ ይሄንን ይመስላል። ቁጭ ስላለ አዋራ ጠጥቷልና አዋራውን ጠርገን እንሰራለን ማለት ነው። ያው እንግዲህ በአንድ እጄ እንትን ሪከርድ እያደረኩኝ ነው። ይሄንን እንጠራርግና እንሰራለን ማለት ነው። ቁጭ ስላለ ትንሽ አዋራ አለው። አዋራውን ደግሞ መጥረግ አለብን። ይሄ 36 ነው የሚሰራው። ውዶችዬ ይሄንን ማሽኑ ስታስቀምጡት በወረቀት ነገር እንትን ብላችሁ ሸፍናችሁ አስቀምጡት ከሰራችሁት በኋላ ማለት ነውና ጥንቃቄ ይፈልጋል። ዋክሱም አይባክንባችሁ ማለት ነው። ቆሽሾ አሁን ይሄ ቦታም ብዙም ቦታ ስለሌለ እንትን ብሏል፣ አዋራ ምናምን እንትን ብሎታልና እሱን እያጸዳውኝ ነው። ዋክሱም ቀልጧል። እሱንም አምጥቼ ስጨምር አሳያችኋለሁ። ተከታተሉኝ። ይሄ ቀዳዳው 36 ነው እንደነገርኳችሁ፣ ግን ከውስጥ ወጣ የሆነች ብረት አለች የሚያስገቡበት እና ያቺን ብረት አጥቼ ነው እየፈለጉ ነው እና ሲመጣ እንዴት እንደሚገባ ማሳያችኋለሁ ማለት ነው። በጣም ሰዓት አይፈልግም። ትንሽ በትንሽ ደቂቃ እስከ 20 ደቂቃ ከ15 እስከ 20 ደቂቃ ነው መስራት የሚቻለው። ኤሌክትሪክ አይፈልግም። ዋክሱን እንትን ብላችሁ አሙቃችሁ ወይ ከሰል ላይ ወይ ደግሞ ስቶቭ ላይ፣ ከዛ በኋላ እዚህ ውስጥ መጨመር ብቻ ነው ማለት ነው። አንድ ሁለት ቀን ብታዩ፣ አንድ ቀን በደንብ የሚይዝ ሰው አንድ ቀን ካየ መያዝ ይችላል። እስከ 2 ቀን እንትን ማለት መልመድ ትችላላችሁ ማለት ነው። ሰዓት አይፈልግም። ቦታ ብዙ ሰፊ ቦታ አይፈልግም። ዋክሱ ከቀለጠ በኋላ እዚህ ውስጥ መጨመር ብቻ ነው ማለት ነው። ተመልሰን ወደ አረብ ሀገር ከመመላለስ እንደዚህ አይነት ነገር አሉ አይደል? አጫጭር ኮርሶችን ተምረን እዚሁ በትንሹ ብንሰራ ይሻላል። እዛ ስንሄድ ጤናችንን አተን ነው የምንመጣው። ለብር ብለን ነው የምንሄደው። ብርም ያን ያህል አናገኝም። ያው አረብ ሀገር ሄዶ የመጣ ሰው ከ105% የሚሆኑ ናቸው የሚሳካላቸውና እንደዛ እናደርግላቸዋለሁ። ይሄ መፈቅፈቂያው ነው። ከ20 ደቂቃ በኋላ በዚህ ነው እንዲህ እንትን ብላችሁ የምታነሱት ማለት ነው። ይሄ ብረቱ ደግሞ እንዲህ ውስጡ ይገባል። እንዲህ ውስጡ ይገባና እነዚህ እንትኖቹ ማለት ነው ገመዶቹ እዚህ ላይ ይታሰራሉ ማለት ነው።
እና ጥንቃቄ ግን ይፈልጋል እንዲህ እንትን እንዳይልባችሁ ቆሻሻ ውስጡ እንዳይገባባችሁ በደንብ ሸፍናችሁ ከሰራችሁበት በኋላ ማስቀመጥ አለባችሁ ማለት ነው። እና ዛሬ እንግዲህ ሻማ ነው የምንሰራው። ይህንን ማሽን እዛ እያለሁኝ ነው የገዛሁት። አንዳንድ ነገር የምትሰሩበትን ነገሮች እዛ እያላችሁ ብዙ እንጂ እዚህ ከመጣችሁ በኋላ ምንም አይሳካላችሁም። ብር ደግሞ ሲወጣ ነው የሚያልቀው እና እንደዛ አድርጉ። እዛው እያላችሁ መግዛት የምትፈልጉትን መስራት የምትፈልጉትን ነገሮች አስተካክሉ። እዚህ ከመጣችሁ በኋላ ብር አይበቃችሁም። ድምፄ በደንብ ላይሰማችሁ ይችላል። ይሄም በደንብ መጽዳት አለበት፣ ምክንያቱም እዚህ ላይም ይፈሳል እንትን ዋክሱ ማለት ነው። ያ ዋክስ የተጠቀማችሁበትን ይሄኛው ንጹህ ከሆነ ማለት ነው የተረፈውንም መልሳችሁ መስራት ትችላላችሁ ማለት ነው። አይባክንም። ይሄ ንጹህ ከሆነ ግን ንጹህ ካልሆነ ቆሻሻ ከነ ቆሻሻው ከሆነ ሻማውን ያበላሽባቸዋል ማለት ነው። ይኸው በዚህ ደግሞ ግሪን አቀጥሎ በስ ክሩን ይዘን እንዲህ እናጸዳዋለን ማለት ነው። ውስጡ አቧራ ምናምን እንዳይኖር መጨረሻ ላይ ደግሞ በዘይት ነገር ሻማው እንዲወጣልን ማለት ነው። በዚሁ ነክረን ከዛ እንትን እንላለን ውስጡን እንቀባባዋለን ማለት ነው። ይኸው እዚህ ጋር ደግሞ ዘይት እየቀባን ነው፣ ግን ዘይቱም በደንብ አልቀባንም፣ ተበላሽቶብናል ውዶቼ። ይሄንን በደንብ በዘይት ውስጡን በደንብ በዘይት እንትን ማለት አለብን፣ ዘይት መቀባት አለብን ማለት ነው። እኔ አሁን ለመጀመሪያ ጊዜ ስለሆነ ዘይት በደንብ አልቀባውም እና ተበላሸ ማለት ነው። አይወጣም ከውስጡ ዘይት ካልተቀባ በደንብ ከውስጡ አይወጣም፣ ውስጡ ተሰባብሮ ይቀራል ማለት ነው። በጣም ነው የሚያስቸግረው ዘይት ካልተቀባ ማለት ነው። እና ያው ለመጀመሪያ ጊዜ አበላሽቶ አይደለም የሚለመደው እና የመጀመሪያው በጣም ተበላሸ ማለት ነው። እና በዚህ መልኩ ተለማመድንበት እንግዲህ። ሞልዱም ደግሞ እንትን አይባክንም፣ ምክንያቱም እንደገና ቀልጦ መሰራት ይችላል ማለት ነው። እና ሞልዱ ተሰባብሮ ነው የወጣው። የተሰባበረውን ደግሞ መጨረሻ ላይ ያሳያቸዋለሁኝ፣ ተከታተሉ። ይሄ ገመዱ ብረቱ ላይ ነው የምናስረው፣ ምክንያቱም ሲወጣ እንትን እንዳይል ማለት ነው፣ እንዳይወድቅ ከውስጡ እንዳይወጣ እዛ ላይ ነው የሚታሰረው። ከስር ደግሞ በደንብ ጠበቅ ይደረጋል ማለት ነው። ሲወጣ በደንብ እንዳያስቸግረን ከስርም ጠበቅ ይደረጋል። እዚህ ጋር ደግሞ ይታሰራል ጫፉ ላይ ማለት ነው። እዚህ ጋር ዋክሱ በጣም ነው የቀለጠው። መቅለጥ አለበት ግን በጣም እሳት ላይ ቆይቷል። በጣም ነው የተንተከተከው። መንተክተክ የለበትም። ልክ እንደቀለጠ ነው ውስጡ መጨመር ያለብን እና እዚህ ጋር ዋክሱ ቀልጦ ከስር እየፈሰሰ ነበረ። እየጨመርን ቀስ እያለን እያቀዘቀዝነው ነው እየጨመርነው እና ዋክሱን ልክ እንደ ቀለጠ መጨመር ነው ያለብን ማለት ነው፣ እንዳይፈስብን። ከፈሰሰብን መሬት ላይም እንትኑ ይባክንብናል፣ ዋክሱ ይባክናል ማለት ነው። ይሄ ጀሪካኑ ላይ ደግሞ የተለጣጠፈው ራሱ ሻማ ነው፣ ሌላ ነገር እንዳይመስላችሁ። እና እንዲህ ነው የሚጨመረው ማለት ነው እስኪሞላ ድረስ። ያው ከላይም ከፈሰሰ ያው ዋክሱን ከላዩ ላይ አንስታችሁ ነው እንደገና የምትሰሩት፣ ሌላ ስትሰሩ አንድ ላይ የምትሰሩት ማለት ነው። እና አይባክንም ማለት ነው። ይሄው እነዚህ ዋክሶች ደግሞ እዚህ ላይ የፈሰሱት አንስቼ መልሼ እንትን ተመልሶ ይሰራል። ይቀልጥና ተመልሶ ይሰራል ማለት ነው። ይሄ ጥቁር ጥቁር ያለው ሲቀልጥ ራሱ ለብቻ ለብቻ ይወጣል ማለት ነው። እና እዚህ ጋር ደግሞ እንትን ብሏል፣ ደርቋል ማለት ነው። ከ20 ደቂቃ ምናምን በኋላ ነው ደርቋል። ግን ዘይት ስላሳነስንበት በጣም ነው ያስቸገረን። ሲወጣ በጣም ነው እንትን ያለው ማለት ነው የተሰባበረው። ምክንያቱም ዘይት እኔ አልቀባውም፣ እኔ እንደሚቀባ አላቅም ነበረ። ከኔ ጋር ያለችው ልጅም አታቅም፣ ብዙ አታቅም። እህቴ ነበረች የምታውቀው፣ እሷ ደግሞ አልነበረችም።
እኔም ቀላል መስሎኝ ነበረ፣ ግን ቀላል ነው። ያው እንዴት እንደሚደረግ እኔ መጀመሪያም ስለሆነ ዘይት እንደሚቀባ ስላላወቅኩኝ ነው። የሆነ ቅባት ነገር ተቀብቶ ነው እንትን ስትሉት ይቺኛዋን ገፋ ስታደርጉት ይወጣል ማለት ነው። አሁን እዚህ ጋር በጣም ነው ያስቸገረን። ይሄው ለመውጣት በደንብ ስንታገለው ነበረ ብዙ ሰው ሆነን እና በጣም ነው ያስቸገረን። ዘይት በደንብ ካልቀባችሁ እና ዘይት ብንቀባ አይበላሽም ነበር ማለት ነው። ይሄው እንደዚህ ነው የሆነው። ትንሽ ብቻ ነው የወጣው፣ ሌሎቹ እንዳሉ ነው የተሰባበሩት። ግማሹን ጎትተን ያወጣነው፣ ግማሹን ደግሞ ውሃ አፍልተን ነው እንደዛ ያወጣነው እና በግድ ነው የወጣው፣ ምክንያቱም ዘይት ስላልቀባን ማለት ነው እንጂ በደንብ ነው የሚሰራው። አንዴ ካያችሁ አሁን እኔ ሁለተኛ ላይ ስሪ ብሎኝ ለብቻዬ እሰራለሁኝ ማለት ነው። ይሄ መልሶ ተመልሶ ይቀልጣል ማለት ነው። መለስ ነው ድስት ውስጥ፣ ያው ክሩም ከውስጡ ማውጣት ይቻላል ከቀለጠ በኋላ እና የዛሬ ሻማ ይሄንን ይመስላል። በሁለተኛ ዙር ደግሞ በትክክል እንዴት እንደምሰራ አሳያችኋለሁ። የዛሬው በዚህ ተጠናቀቀ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ እና ይሄው በዚህ መልኩ ነበር እንትን የሆነው ማለት ነው። እና እስካሁን ስታበረታቱኝ ለቆያችሁ ሰብስክራይብ፣ ላይክ፣ ሼር ለምታደርጉልኝ እና ሁላችሁንም በጣም አመሰግናለሁ። ሼር ቆዩልኝ።